ስለ አውራሪስ ሰምተህ ታውቃለህ? ጠላቴ ደግሞ አውራሪስ ነው። አጎቴ ሰውዬው ምንም አልወደደኝም። በቃ መኖር እፈልጋለሁ፣ ሸኘኝ፣ እሄዳለሁ። ይሄ የከተማ ኩታራ ምንም አላማረኝ። ማልዶን ወደ ከተማ ይዝለቅ። አቡሽ ግን ደስ ይላል። በቆሸሸጁ የኔን ደብሬ ነካ እንደሆነ ኋላ ውርድ ተራዚ። አንተ ዘረቢስ ዘራ አሰዳቢ። እኔ የምለው እዛ ከተማ የከንፈር ወዳጅ ትኖረው ይሆን? ሄሎኒ ትርትር ምን አልክ አንተ? ቆይ እኔ ግርም እያለኝ ያለው ቆይ ምንድነው ቋንጃ የምትሉት ነገር? እሱን ይኸውልህ ስገነጣጥልልህ ያኔ ይታወቃል። አረተይ ግን አንቺ ልጅ አረተይ ግን አረተይ የኔ ክሊዮፓትራ አንቺ በመጠበቅ ልቤ ወረደ። እንዴ ማን ጠብቀኛለህ ታዲያ? ለምን ጠብቀኛለህ እንዴ? ያ አምታታው በከተማ የሆነ ልጅ እያስቸገረኝ ነው ከሱ እንድርቅ እርዳኝ ብለሽኝ ነበር እኮ ረሳሽው እንዴ? ለካ እንደሱ ብያለሁ። በቃ እዚህ ልብሽ ላይ ተቀምጬ ሁሉን ነገር መርሳት ጀመርሻ? እስኪ ታንገር ዛዛ ጅል። ለማንኛውም ከዚህ በኋላ ጊሊያድ የሚባል ሰው ወደ ህይወትሽ እንደማይመጣ አረጋግጥልሻለሁ። ማለት ምን አደረከው? እኔ ኪሩ ደሜ አይፍላ። ደሜ ከፈላ እኔ ማረገውን ነገር ነው ማላቀው። ሰውዬ እኔ ቀልድ አልፈልግም። ልጁ ምን አደረከው? ደና አርግ የገባውለታ። ማንን? ጊሊያድን? አዎ ጊሊያድን። ቆይ አንቺ ምን ያስጮሻል? ኪሩ በእናትህ ውሸቴን ነው። ይሄንን ዘዴ ተጠቅሜ ልብሽን ላቀልጠው ፈልጌ ነው እንጂ ውሸቴን ነው በለኝ በእናትህ። አንቺ ቆይ ምንድነው እንደዚህ የሚያደርግሽ? ብዙም እኮ አልጎዳውትም። መጀመሪያ አፍንጫውን ሰበርኩለት፣ ከዛ አንድ ጥርሱን አውልቄ በእጁ ሰጠሁት። ጌታ ሆይ ጆሮሽ ነው በለኝ። ኪሩ እንደው ተሳስቼ አፌን ወለም ብሎኝ ነው እንደዚህ ያልኩሽ። ቅጀት ነው በለኝ። ስለ መድኃኔዓለም እንደው ታው። ቆይ አንቺ ምንድነው ያስደነገጠሽ? ትሰማለህ ሰውዬ? ጊሊያድን ጫፉን ነክታው ከሆነ ከኔ ጋር ያለ ነገር ያበቃለታል። እሺ ለምን ሲባል? ምክንያቱም እሱን የመምታት መብት ስለሌለ። እንዴ አንቺ አይደለሽ እንዴ ፍቅረኛዬ ነው ብለሽ ለሱ ያስተዋወቅሽ? እና ታዲያ እንደሱ ያልኩት እሱን ከኔ ለማረቅ የተጠቀምኩት ቴክኒክ እንጂ የምር አፍቅሬ መሰለህ እንዴ? የኔ እናት እኔ ኪሩ በላይፍ ላይ ምንም አይነት ቀልድ አላውቅም። እናማ አንዴ ፍቅረኛዬ ነህ ብለሻል። እኔም ግግም ብዬ ፍቅረኛሽ ነኝ ብያለሁ። ይሁን ገገማ ነህ። እሺ ምንም ማለት ትችላለሽ። ከዚህ በኋላ ግን አጠገብሽ ቢደርስ ሌላኛውንም ጥርሱን ነው ማረግፍለት። ለነገሩ እኔ ካንተ ጋር ምን አዳረቀኝ? በራሴ መንገድ ቼክ አላረግም እንዴ? እንዴ ያልደውይ ነው ጊሊያድ ጋር ነው። እርፍ ጭራሽ እስከ መደወልም ደርሳችሁልኛል። አሃ ለካ ስልኩ የለኝም። ወይኔ ጄሪ ምን ነው በደና ጊዜ ስልኩን ተቀብዬው በነበረ ሲያስጠላ። ጄሪ ወንኩ ሰው ሲጀመር ሴትዮ ቆይ ምንድነው አላማሽ? ኧረ ድፍረት ጭራሽ ብለ እኔን ጄሪ ሴትዮ አንተ። እኔ እኮ ገና ምንም ማለቅ አንድ ፍሬ ህፃን ልጅ ነኝ። እሺ ገና እጅ ሳታስገባ እንደዚህ ካልከኝማ እጅ ብገባ እማማ ሴትዮ ማለት አይቀርም። እንደውም ካሁን ጀምሮ እማማ ሴትዮ ነው የምልሽ። እኔ አዎ ኮንቀይሙሽ ግን አልቻልሽም። እና ታዲያ እሷ በነፍሳችን ስትጫወት ዝም እንድላት ነበር? ቆይ ግን ቴክስቱን አንቺ እንደላክሽ ያውቅሽ ከነስ ምን እንዳታመጣ አደፍርስን ይዛው መጣ ምናምን እንዳታስፈራራይ። አዎ በሱ ልታስፈራራሽ ትችላለች። ፎንቄ አንተ ያልገባ አንድ ነገር አለ። ምንድነው? አንተ በተቻለ መጠን አደፍርስን ለማግኘት ሞክራል፣ ግን ደግሞ አላገኘው። አዎ ስለዚህ አሁን እኛ ያለን አማራጭ እኛ ወደ አደፍርስ መሄድ ሲሆን አደፍርስ ወደኛ እንዲመጣ ማድረግ ነው። አልገባኝም። ይኸውልህ ምን መሰለህ እኔ አሁን እንደማረገው ጸጋን በሆኑ ነገሮች ነገር ፈልጋታለሁ። ከዛም በኋላ እሷ ደግሞ ምን የምታረግ ይመስላል? አደፍርስን ትልክብሻለች። ያኔ ደግሞ የኔ ጀግና ፎንቃ አደፍርስን እጅ ከፍንጅ ይዘዋል ማለት ነው። በለው ፎንቄ ቆይ ከመቼ ጀምሮ ነው ግን እንደዚህ ቀመርተኛ ነሽ? አንተ እኔ ቹቹሻ ቀላል ሰው እንዳልመስልሽ። የምር ግን በጣም ጸዳ ያሳሙሽ። ግን ደግሞ አንተ ራሱ የምትጫወተው ቆንጆ ጌም አለ። ምን አይነት ጌም? ዛሬ ለጸጋ ቴክስቱ ስልክላት መኮንን እንደላካ አርጌ ነው ላኩላት። በእርግጠኝነት ደግሞ ጸጋ ሄዳ መኮንንን መጠየቅ አይቀርም። እናማ አንተ በቻልከው መጠን መኮንንን እያገኘት ግራ ታጋባዋለህ ማለት ነው። እነዚህ ልጆች ጸጋ ደመረ እንደወጋቸው አውቋል አላወቁም ብለው ግራ እስኪጋቡ ድረስ ትጫወትባቸዋለህ። እኮ ለኔ በጣም ቀላል ነው፣ ግን እሱ ላይ እንደዚህ መጫወቱ ለኛ ምን ይጠቅመናል? አይውልህ በሁለት በኩል ስንገዘግዛቸው እነዚህ ልጆች ያቃሉ ብለው ያስባሉ። ያኔ ደግሞ በእርግጠኝነት አደፍርስን ከምሽግ ያወጣል ማለት ነው። ፎንቄ ሙጫ ኮራሽኝ እንደምን አባቴ ላክሻ። እርጥብ ጋብዘኝ። ቀላል ግብዝሻለሁ። ነይክ ሰው ደምሽ
ዳግም እዚህ እኮ ቆሜ የሚጠብቀው አንተ ነው። እኔ አዎ አንተ። ምን ነው በደህና አብረን እየሄድን የማውራ ጉዳይ አለ። ወዴት? ወደ ቤት? አዎ ወደ ቤት። ይቅርታ ግን ዛሬ ግን የምችል አይመስለኝም። ለምን? ያው ብቻዬን መሆንና ራሴ ማዳመጥ ስለምፈልግ። እየኮራ መሆኑ ነው? አረ ቆይ እሺ ችግር ምንድን ነው? ምን? የሆነማ ችግር አለብህ። ካልሆነ ያለ ምክንያት እንደዚህ ልትሆን አትችልም። ቆይ እሺ ምን ሆንኩኝ? እሱን አብረን እየሄድን ነው ነገር የምችለው። አገኘሽ። ለማንኛውም ለዛሬ እድሉን ሰጥቼሻለሁ። ሌትስ ጎ። አመሰግናለሁ። ችግር የለውም። አንተ ቆይ ምንድነው ችግር? ምን አደረኩ? ደጋግሜ ስደውል ስልክ ለምን እንደው ማይሰራ? እኔም እኮ መልእክቱን ካየሁት በኋላ ነው እዚህ ድረስ የመጣሁት። ቆይ ምን ለማለት ነው ቴክስቱ? የምን ቴክስት? ይሄ ነው ቆይ ማን ነው የላከው? ማለት አልገባኝም። ቆይ አንተ አይደለህም እንዴ? እኔማ ይሄንን ነገር ባውቅ እኮ በቀጥታ ነበር የምነግርሽ። ወይኔ ጸጋ፣ እየተጫወቱብኝ ነው ማለት ነው። ማን ነው ይሄንን ነገር ሊያደርግ የሚችለው? አላውቅም፣ ግን እነቱቻ ወይ ደግሞ ደመረ ነው ሊሆን የሚችለው። ማለት ባለፈው ደመረ እንዳለው ለእነቱቻ ነግሯቸው እነሱ ደግሞ እያስመሰሉ ሊሆን ይችላል። ወይ ደግሞ ሳይነግራቸው እኛን ጭንቀት ውስጥ አስገብቶ እየተጫወተብን ነው ማለት ነው። ከሁለት አንዱ እንደሚሆን እርግጠኛ ነኝ። እናሽ ምን እናድርግ? የሆነ መንገድ ፈልገን ቹቻ ይሄን ነገር ማወቋን ማጣራት አለብን። ግን ቆይ ይሄን ጉዳይ እነሱ ቢያውቁ እስካሁን ድረስ ለፖሊስ አይናገሩም ነበር? ምናልባት እኔን አሳልፎ ከመስጠት ይልቅ ማሰቃየቱን መርጦ ይሆናል። እሺ እና ታዲያ ሀሳብሽ ምንድን ነው? የሆነ መንገድ መፈለግ አለብን። ለምን ታዲያ አደፍርስን ተጠቅመን የቹቻን ስሜት አንሰልልም? አደፍርስ በትንሹም በትልቁም የምንጠቀምበት ሰው ሳይሆን በችግራችን ሰዓት የምንመዘው ጆከራችን ነው። ጥሩ እሺ። ግን እኔ ጸጋ አንድ ቆንጆ መላ ፈልግለታለሁ። ከዛ ደውልልሃለሁ። ታዛዥ ነኝ። በማንኛውም ሰዓት ቀስቴ መከታተል እንዳታቆም። እሺ። እየጠበኩሽ ነው። ቆይ ለምንድን ነው እንደዚህ አቻኩለሽ እፈልግሃለሁ ብለሽ የመጣሽው? የተቀየርክበት ምክንያት ምን እንደሆነ ማወቅ ስለምፈልግ ነው። ለአንቺ ምን ይጠቅምሻል? ምክንያቱም ለራሴ የምሰጠው የሆነ ምክንያት እንዲኖር ስለምፈልግ። አዝናለሁ ሚሉዬ፣ ምንም ነገርሽ ነገር የለም። እኔ እኮ የገረመኝ ቆይ ሰው እንዴት ባንዴ መጥላትም መውደድም ይችላል? ግልጽ አድርገው። የሆነ ሰዓት ላይ ከማርካ አስጥላኝ እኔ ነኝ የማገባሽ ከኔ ውጭ ሌላ ሰው ልትሆኝ አትችልም ምናምን ስትል ነበር እና አሁን ደግሞ ምክንያቱም በማላውቀው ነገር ሌላ ሰው ሆነሃል። ይኸውልሽ ሚሉዬ፣ እኔ ራሴን መሆን እና ለቤተሰቦቼ ደግሞ በቃ ይሄ የሚፈልገውን ዳግም መሆን እፈልጋለሁ። ገባሽ? ቤተሰቦቼ የሚኮሩበት፣ ቤተሰቦቼ የሚፈልጉኝ ዳግም መሆን እፈልጋለሁ። ለዛ ነው። እና ታዲያ እንደዛ የምታደርገው ለኔ ጀርባህን በመስጠት ነው እንዴ? ስሚኝ፣ ምንድነው? አፈቅርሽ እንዴ? ማን? እኔ? ኧረ እንዴ! የምን ፍቅር? አያው ጥያቄሽ አንዳንዴ ያፈቀሩ ሰዎች የሚጠይቁት ጥያቄ መሰለብኝ። እንደዛ ከመሰለ ሶሪ፣ ግን ደግሞ ያንተ ምክንያት ስላልገባኝ እሱ ልጠይቅ ነው አመጣጥ። ያስታውቃል። ለማንኛውም በጣም አዝናለሁ ቆንጆ። ምንም የሆንኩት ነገር የለም። እንደገና ደግሞ ላንቺ ምንም የምነግርሽ ነገር የለም። በቃ አንተ ካልክ ጥሩ። እየተከበሩ ካላስደበርኩት እባክዎትን ከእርሱ ቀድሜ እንዲሄድ ይፈቅዱልኛልን? ሂድ። አስቢበት።
እንዴት ነህ? እንዴት ነሽ መሲ? አትገባም እንዴ ግቢ? ልገባ ነው ግን ኪያን እየጠበቅኳት ነው። ምን ካላገኘኋት አልገባም ብለህ? ሳይሆን መምጣቷን ለማረጋገጥ ነው እኮ። አንድ ግቢ አይደል ያላችሁት? ውስጥ አታገኛት? ትላንትና ለምን እንደቀረ ስላላወኩኝ በጣም ጨንቆኛል። እኔ ብቀር እንደዚህ ትጨነቃለህ ማለት? አዋ ከማንም በፊት እኮ አንቺን እኮ ነው ማቀሽ። የምርህን? አይስዊር እኔ ማለክያ ብቻ የምትጨነቅ መስሎኝ ልቀና ነበር። እኔ ምለው ለምን ትቀኛለሽ? ከኔ በኋላ ለምታውቀው ሰው እንደዚህ ስትሆን ነው። አረ ካንቺማ ማስቀድመው ሰው የለም። አመሰግናለሁ። እኔ ምልሽ መሲ የናታን ጉዳይ እንዴት ሆነልሽ? እባክህ ተስፋ አስቆራጥ። እንዴት? በጭራሽ ሊያምንልኝ ፈቃደኛ አይደለም። ቆይ ከዚህ በላይ እንዴት ስሜቱን ልፈታታ ነው? በቅናት እያበደ ነው። ግን የቅናት መንስኤውን እኮ አላወቀውም። ማወቅ አልፈለገም ብንለው ይሻላል። መሲ ትላንትና እኮ እሷን ተዋትና ከኔ ጋር ጀለስ መሆን እንችላለን አላለኝ መሰለሽ? የሆነ ጅል የሆነ ልጅ። ቆይ ምን ይሻለዋል? ግን እኮ በጣም እንደሚወድሽ ያስታውቅበታል። እሱ ካላወቀ ምን ዋጋ አለው? ቆይ እሱ የሚያውቀው የፍቅር መግለጫ ምንድን ነው? ምን ሲሆን ነው ፍቅር ያዘው የምንለው? ምን አውቄለት? አሁን ምን ማድረግ እንዳለብኝ፣ ምን አይነት ድራማ መስራት እንዳለብኝ ግራ ግብት ነው ያለኝ። ባሮክ ሳንወድ በግዳችን እኮ ተዋናይ ያደረገን። በቃ እኔ ልሂድ፣ አንተ ትቆያለህ መሰለኝ። ያ ኪያ መጠበቅ አለብኝ። በቅርቡ አንተ ጋርም አዲስ ታሪክ እጠብቃለሁ። በምን ዙሪያ ባክሽ? እሱን ሲደርስ እናየዋለን። ቻው። ካሌብ አንተ ካሌብ ወይ ምንድን ነው እንደዚህ የምትጣደፍ? ተጣደፍኩ። ይቀላል መራመድ አልደርስባል። አዎ እባክህ እንዳይረፍድብኝ ብዬ እኮ። ላለማርፈድ ያሰብከው ቦታ አለ ማለት ነው? አዎ ምን? አይ ምንም። ስትታይ ግን የሆነ ላለማርፈድ እየሞከርክ ያለ ነው የሚመስለው። አዎ ከትምህርት ቤት ውጭ ሌላ ምን ነው? እሱ እንኳን ልክ ነህ። ምንም አይኖርም። ደግሞ ብርክቲ ደውላልኝ ነው። ብርክቲ ለምን? ዝም ብላ ነው። እሺ ምን አለች? ምን ልታወራ ነው የደወለችው? አንተ ደግሞ የተወራ ሁሉ ይነገራል እንዴ? አሃ ሚስጥር መሆኑ ነው። ትንሽ ወደ ላስጮህ ብዬ ነው። ዛሬ ትምህርት ቤት አልመጣም ምናምን ያለችው። አልመጣም? አዎ አትመጣም። እሷ ደግሞ ካልጠፋ ቀን ዛሬ ነው እንዴ የምትቀረው? መቼስ ብትቀርም እለውጣለሁ። በደንብ አለው እንጂ እኔ ለሷ ብዬ ስጦታ ሳመጣ ነው እንዴ የምትቀረው? ስጦታ? አዎ ስጦታ አምጥቼላት ነበር። አገኘሁሽ ማለት ምንድነው የሚያጣድፍህ? ስለ እንዳይረፍድብኝ አልከኝ። ለካ አንተ ለብርክቲ ስጦታ ለመስጠት ቸኩለ ነው። ሙድ እንዳትይዝብኝ ብዬ ነው ያልነገርኩ። አሁንስ መች ቀረልህ እንዴ? ቆይ እንዴት ልታወጣጣኝ አሰብክ? ስጦታውን ኪሱ ስትከታ ይቻለሁ። እርጉም ነህ ግን አንድ ምስኪን አፍቃሪ ላይ እንደዚህ መጮህ ተገቢ አይደለምሽ። በጣም ሼም ነው። እንደዚህ አይነት እድል በቀላሉ አይገኝም። ያው ሲገኝም ደግሞ በአግባቡ መጠቀም ነው። ያገናኘናል እኮ። ጣጣ የለውም። አንተም ስታገኘኝ እድሉን መጠቀም ነው። እንዴ አጠቀምበት። እኔ ላይ ብቻማ ተጫውታ አትቀርም። እንዴት ነው ስትሰጣት ምናምን አጨብጫቢ አትፈልግም? አልፈልግም። እሺ ካልክ ምንድነው ስጦታው ግን? አልነግርህም። ነው አትነግረኝም? አዎ አልነግርህም። በኋላ የወሬ ማድመቂያ አልታረገ እና ታዲያ ምን ችግር አለ? እኔ ለጓደኛዬ የወሬ ማድመቂያ ብትሆን። አንተ ግን ምንም ማፍረት አይሰማህም። ቆይ ምን አይነት ሰው ነህ ግን? በቃ ወሬን አታርጋ። እኔ እሷ በፈልግ እሷ ትነግረኛለች። እዛው ኪያ እንዴ ምን ሆነሃል? ወደ አንተ አይደል እንደ የመጣሁት ወይስ ወደ ኋላ መመለስ መስሎክ ነው? አይደለም እየጠበቅኩ ስለነበረ ትንሽ ስሜታዊ ሆንኩ መሰለኝ። ለምንድን ነው ረጅም ሰዓት የጠበቀኝ? ያው አብረን እንድንገባ ነው ወደ ትምህርት ቤት። ምን ነው በሩ እንዳይጠፋብኝ ነው? ሳይሆን ትላንትና አንቺን ፍለጋ ግቢውን ሳስሰው ነበረ እና በቃ እዚህ ቁሚ ልጠብቅሽ ብዬ አሰብኩኝ። ምን ነው ይሄን ያክል ለምን ፈለከኝ? ትላንትና እኮ ሳትነግሪኝ ስትቀሪ አሳሰብሽኝ። ይሄንን ነው መፍራት? ጭራሽ የላይፌ ስም ጠሪ መሆን አማረክ? እንደዛ ሳይሆን እንደምትቀሪ ምናምን እኮ አላወራንም ነበር። እኔም አላወኩም ነበረ። ስራ በዝቶብኝ ነው። ትሰሪያለሽ እንዴ? ያልሰራ ይብላ ተብሏል እኮ። ያው ከትምህርትሽ ጋር አብረው ሄድን ብዬ ነው። ካሰብክበት ይሄዳል። ግድ ፋሚሊን ማገዝ አለብኝ። አስተማሪ በጣም ጠንካራ ናት። ተማሪም ሰራተኛም ነች። እናሳ ትላንትና የለችም ብለህ አልቦዘንክም አይደል? አስተማርሽኝንም በሙሉ በልምምድ ነው ያሳለፍኩት። ይኸውልህ የለችም ብለህ ብትቦዝን ብዙ አይና ያለኝ ቀጣ ካለ ለመቀጠል በጣም ዝግጁ ነኝ። ማይ ቲቸር ደግሞ ከኔ ጋር ስታወራ አጉል እንዳዋቂ ጣል የምታደርገውን እንግሊዘኛ ክን እረፍ። ባራዳ ስታይል ብቻ እናውራ። ኦኬ ስታይል አቦ ይሜ
እና ዛሬ ክላስ አንቀጥልም? መቼ ከፈልከኝና ነው? በነፃ እኮ ገበያ ለመሳብ ነው። ልክ ሲወደድ ክፍያ ይጀመራል። ችግር የለውም እከፍላለሁ። ስንት ልክፈል? ለሚሰማክ እኮ ልጥጥ ነው የምትመስለው። ልጥጥ ምንድን ነው? ሀብታም ነው። ለነገሩ ተው ብትሆንማ ኑሮ እዚህም ትምህርት ቤት ባልመጣክ። እሱስ ልክ ነሽ። ከፕራይቬት ስኩል እኮ መክፈል አቅቶኝ ነው እናንተ ትምህርት ቤት የመጣሁት። አቅምን አውቆ መኖር ጥሩ ነው ሲባል አልሰማክም? ለነገሩ ገለጥለጥ ማለት አምሮክ ነበረ። ኪስን ሲገላልጡልህ ጊዜ እዚህ መጣክ። ባይዘዌ ስለመጣሽ ግን በጣም ደስ ብሎኛል። ትናንትና ስለቀረሽ በጣም ተጨንቄ ነበር። አንተ እኔ እንደዚህ አይነት ነገር አይመስለኝም። በልበል ተው። እንዴ ጓደኛ አይደለሽ እንዴ? ቢሆንስ አትደውልም ነበር? ኪዩ ብዙ ጊዜ ደወልኩልሽ እኮ ግን ምንም አታነሽም። ሴፍ አላደረኩትም ይሆናል። ለዛ ነው የማላውቀውን ስልክ አላነሳም። በሻውን ሴፍ ታረጊዋለሽ። እንዴት ሄሉዬ እንዴት ነሽ? እባክሽ ደህና አይደለም። ደግሞ ምን ተፈጠረ? የአቡሽን ስልክ ከማታ ጀምሮ እየሞከርኩት ነበረ ግን አይሰራም። ቆይ እስከ ቅርብ ሰዓት ድረስ ትደዋወሉ አልነበር እንዴ? እሱማ ስንደዋወል ነበር፣ ግን ከመኪና ከወረድን በኋላ የእግር መንገድ አለ። እዛ ደግሞ ኔትወርክ ላይ ሰራ ይችላል እያለኝ ነበር። ስለዚህ እሱ ብቻ ነው መደወል የሚችለው አንቺ አትችይም ማለት ነው? አዎ። ታዲያ አንቺ ኔትወርክ ከሆነ ምንድን ነው እንደዚህ የሚያስጨንቅሽ? እኔም አይጨንቀኝ፣ ውጤት ተለቋል። አንተ ደግሞ ዩኒቨርሲቲ መግቢያ ውጤት አላመጣህም ብዬ እንዴት እንደምነግረው። ሄሉዬ አሁን አቡሽን የሚጎዳው ውጤት አለማምጣቱ ሳይሆን የሚኪ ጉዳይ ነው። እና ማለትማ አቡሽ የማለፊያ ውጤት አላመጣህም ብትዩ ከሚኪ መሄድ በላይ የሚጎዳው ወይም የሚሰብረው አይመስለኝም። እሱማ እኮ እንደሱ ሊሆን እንደሚችል ገምቻለሁ። ግን አላ የሆነ ውስጤን ጨነቀኝ። አንቺ ልጅ እውነትም ለሱ ያለሽ ፍቅር አናትሽ ላይ ወጥቷል ማለት ነው። ታውቂያለሽ ልክ ከአጠገቢ ስርጥ ነው በጣም ተቀራርበን እንደነበር የገባኝ። ቀላል ቀርበሻል። እህትሽን ራሱ እኮ እርግፍ አድርገሽ ነው የተውሻት። ሲጨንቅ እኔ ግን የምፈራልሽ አንድ ነገር ነው። ምንድን ነው? ይኸውልሽ አቡሽን አግቦቱ አንዷን ቆንጆ ጠለፍ አድርገው እንዳያጋቡልሽ። ሊዛውን በዚህ ቀልዳል እና በምን ልቀልድ? አይ በጣም እንትን ነው። እሺ በቃ አታኩርፊ ሄሎ፣ አታኩርፊ በቃ እንዴ ዛሬ በልበ ሙሉነት አውራት እንዳትሰማትሽ። ትናንትና ጥሩ ትምህርት ነው የሰጠሻት። ሁሌ ስፎክርባት ነበር። ትናንት በተግባር ነው ያሳያት። ይቅርታ አድርጊልኝና ከሄደች በኋላ ግን አሳዘነች። እንግዲህ አትልመጥመጪ ሰብለ። አንዴ ገጥመሻታል፣ እስከ መጨረሻው መፋለም ነው። እንዴት አላዝንላት? የሆነ ሰዓት ላይ እኮ ጓደኛዬ ነበረች። ቆይ እሷ መች አዘነችልሽ? በደካማ ጎንሽ ገብታ ልትጎዳሽ አልነበረ? እሱማው አንቺም እንደሷ መጨከን አለብሽ። ካልሆነ ግን ተሸናፊ ነሽ። አሁን ሌላ ነገር ለማድረግ የምታስብ ይመስልሻል? እኛም የምናደርገውን እንቀጥልበታለና። ድጋሜ ልንደበደባት ካላረፈቻው? አይ ዱላ ቁርስ ምሳ እራቷ ሊሆን ነው። ይኸውልሽ አክብራን አርፋ ካልተቀመጠች ያለ እረፍት እናበላታለን። ምን ማድረግ ይቻላል እንግዲህ። ሰብለ አንቺ ደግሞ ተጠንቀቂ። ያንን ኤላ ስታገኚ ማሰብ ታቆሚያለሽ መሰለኝ። ጀመረሽ ደግሞ ከኤላ ጋር ምን አለኝ? እስኪ አሁን እንኳን እመኚ ሰብሊ። ከጆኒ ጋር ሊያጣላችሁ የሚችል ቪዲዮ ከዚህ በላይ ምን ይምጣ? ግዴታ እኮ አልጋ መያዝ የለባችሁ። አንቺ ደግሞ ታበዣዋለሽ። ያበዛሽው አንቺ ነሽ። ልብሽን ለሁለት ወንዶች ሰጥተሽ የትኛው የበላይ እንደሆነ መለየት ያቃተሽ አንቺ ነሽ። መሲ እያበዛሽው ነው፣ እያስደበርሽኝ ነው። እኔ ጆኒን ብቻ ነው የምወደው። እሺ ትንሽ ሲቆይ እኮ በሌላ ኬስ ከኤላ ጋር አገኝሻለሁ። እሺ ቆይ አንድ ሴት ከአንድ ወንድ ጋር ስላወራች አፍቅረዋለች ማለት ነው? ይኸውልሽ ማውራቷ ሪስክ እንዳለው እያወቀች የምትቀጥልበት ከሆነ ሌላ ምንም ምክንያት ሊሆን አይችልም ከፍቅር ውጭ። ውስጤን የማውቀው እኔ ነኝ። ምንም ስሜት የለም። ሰብሊ አንዳንዴ ናታን ነው ይመስለኛል። አልቀረብሽም። ጭራሽ ከሱ ጋር አመሳሰልሽ። እንደውም ባትብሽ ነው አሁን አሰንኝ። እሺ ወዛዛ እኔ አሁንስ ምን እንደማደርግ ራሱ ግራ ግብት ብሎኛል። አንደኛው ፉንጋ ሆኜ ብገላገል ሳይሻለኝ አይቀርም። ምን ደሞ ፉንጋ መሆን አማረሽ? አዎ አማረኝ። ለምን እንዴ? በእኔ መልክ የተነሳ በጣም ብዙ ሰው እየተጋደለ ስለሆነ።
ቆይ ማን ተጋደለ? ቆይ ባለፈው ጊሊያድ ሲያስቸግረኝ ኪሩ ፍቅረኛዬ ነው ብዬ አስተዋወቅኩት ምናምን ብዬሽ አልነበረ? እሺ ጊሊያድ የኪሩን ጥርስ አውልቆ በእጁ ሰጠው። ለራሱ ሰጠው? አይገርምሽም? ምግብ ሲበላ ብሎ ከፌስታል ውስጥ ጥርሱን እያወጣ እየገጣጠመ ነው አኝኮ የሚውጥ። አይ ጄሪ እንደምን እንደሚሻልሽ ግን የምር ተጣሉ? እዮስ ያለው እንግዲህ እንደዛ ነው እንዴ። እና ታዲያ ለምን ጊሊያድን ደውለሽ አትጠይቂው? ባክሽ ስልኩ የለኝም። ያኔ ስልክ እንቀየር ምናምን ሲለኝ ምን እንዳስቆጣኝ አላውቅም። የኔ ስልክ እያማረህ ይቀራል ምናምን ብዬ ሙልጭ አደረኩት። እና አሁን ቆጨሽ እንዴ? ለምን ይቆጨኛል? እርግጠኛ ነሽ? ግን አለ አይደለ መትቻለሁ ምናምን ሲለኝ አሳዝኖኛል። አሳዘነሽ አሉ። እጭ እንግዲህ ጀመረሽ ሄቨን። እኔ ይሄ የሚባል ቃል መስማት አልፈልግም። ገብቶኛል። አንቺ ግን ምን ነው ሐሳብ ትካዜ ምናምን አብዝተሻል? ማኔ አራላብዘው የኔ እናት ሁሉም ነገር እኮ ያለፈ ታሪክ ነው። ከዚህ ልጅ ጋር መራራቅ ይሄን ያህል የሚጎዳሽ ከሆነ በቃ ይቅርታ አድርጊለት። ሰው ያለፈ ታሪክ ውጤት ነው። እናማ አሁንም ሜሪ ሚጣ የሚባሉ ሴቶች ልቡስ ካሉ ይሄ ልጅ አልተለወጠም ማለት ነው። እና ታዲያ ልቡን እግዚአብሔር ይመርምርልሽ እንጂ አንቺ እንደ ብርቱካን እንዲከፍለሽ አታዩ። እሱማ ልክ ነሽ። ስለዚህ ጊዜ አታጥፊና ይቅርታ አድርጊለት ባክሽ። ጄሪ ትንሽ ማጣራት የምፈልገው ነገር አለ። እና ወይ ወንፊት ልግዛልሽ? ምን ወንፊት እንዴ? ማጣራት ፈልጋለሁ ብለሽኛል ነበር የምታጣሪበትና። ወይ ጄሪ ትቀልጃለሽ አይደል? ምን ላድርግ የኔ እናት? እቺ ስምንተኛዋ ጄሪ ሽው እያለችብኝ እኮ ተቸገርኩኝ። ቆይ ጊሊያድ የምታስበው ጄሪ ናት? አዎ። እንዴ ቆይ ከውስጥሽ ወጣ አላለቀችም እንዴ? ባክሽ ጭራው ይቀራል። እንደዛማ ከሆነ ትንሽ ነው አይቀርም። አዎ እንዴ የኔ እናት ሆ እንዴትም ብዬ እረሳዋለሁ እንጂ እኔ ጄሪ በፍቅር የተነሳ እንዲህ ስብኳካ ስጨማለቅ አታየኝም። ለማንኛውም አንቺ ይሄን መፍዘዝሽን አቆሚ። እኔም ዞሮ ዞሮ ልበል ባክሽ። ጄሪ ትርቅ ሰው ሲጠፋ ፈልጊም እንዴ? ቅድም እኮ ከርቀት እያየሁሽ ነበር። ስጠራሽ አልሰማሁሽ። ደስ ሲል ምኑ? አንቺ እኔን እንደዚህ መፈለግሽ ነው? የምርሽን ነው? የአባቴን ቀን ይስጠኝ። የምሬን ነው። ምንድን ነው ያልሽው? እንዲህ ስትሚ ሰምቼሽ አላውቅም። አይገርም? እንዴት ትዝ እንዳለኝ አላውቅም። እንደዚህ ከማልኩ በጣም ረጅም ጊዜ ሆነኛል። ከማን ጋር ነበር እንደዚህ የምትሚው? ያቺ ክፉ ያክስቴ ልጅ ስታስጨንቀኝ ነበር እንደዚህ የምንላት። ኦኬ ሶ የመሀላ ጥግሽ ነው ማለት ነው? እንደዛ በይ። ይገርማል። ምን ከጸጋ ነገሮች መሀል አንዱን ማወቄ ነው። ታዲያ በየቦታው ዝሪው አልሽ? ኧረ ምን ቦታው? እኔ የምልሽ የሆነ ነገር ልነግርሽ ነበር። ምንድነው? ስለ ቀስቴ። ቀስቴ ምን ሆነ? እሱማ ምን ይሆናል ይሄ ድንጋይ። እና ምንድነው የምትጠይቂኝ? ከስር እንደወጣ ደመረን ማፈላለግ ጀምሮ ነበር። እናማ ደመራውን እሱን ለማስገደል እያፈላለገው እንደሆነ ሰምቻለሁ። ምን? አዎ ቤዛ፣ ያኔ እኔ ሊወጋኝ ሞክሮ ተርፌያለሁ። አሁን ደግሞ ከስር ከወጣ በኋላ እኔን ሊያስፈራራኝ ይሞክራል እንዴ ብሎ እየፎከረ ነው። ጸጋ በእናትሽ ውሸቴን ነው በይ። እውነቴን ነው። ይሄንን ነገር ለቹቻ ልንገራት አልንገራት እያልኩኝ እያሰብኩ ነው። ምን ትመክሪኛለሽ? እንዴ ይሄንማ ለቹቻ ንገሪያት እንጂ። እኔን ደሜን ታፈላዋለች። እባክሽ አንቺ ንገሪያት። ኖ እኔማ በፍጹም አልነግራትም። ለምን? አልነግራትም አልኩሽ፣ አልነግራትም። ከፈለግሽ ራስሽ ሄደሽ ንገሪያት። እስኪ እንግዲህ አስቤበት ወስናለሁ። ባይሆን እሱ ጥሩ ሀሳብ ነው። በቃ እስቲ ቹቻን እየፈለግኳት ላስብበት፣ ከዛም የሆነውን እናያለን። እሺ በቃ ባይ። ባንቺ ቤት ነኝና ቹቻ እንደምንገናኝ ቼክ ለማድረግ ነው። ማላቅሽ መስሎሻል? ናታን ግርጣት። አንቺ ልጅ አዲቢ ብዬሻለሁ፣ ግን ስነ ስርዓት ያዥ። ምን ነው ለምዶብኝ እኮ ነው። ይኸውልሽ አንድ ቀን ግን ወስጄ በጥፊ ውልውል ነው ማድረግሽ። ሞክራ። እኔ ደግሞ በድንጋይ ነው አናትህን የምከፍልልህ። ዋ ተናግሬያለሁ። ተይ ኪያ አትሳፈጪ ተይ። እና ስትመታኝ ዝም ልልክ ነው? ይኸውልሽ ይሄ የፓርኪንግ አመልሽን እዛው ፓርኪንግ ቦታ ተሽን። ዚስ ኢዝ ስኩል ትምህርት ቤት ነው። እሺ በስራዬ እንዳትናገረኝ። ይኸውልሽ እኔ ስራሽን አልተናገርኩም።
ደግሞ ምንድነው የሰማሁት? ብዙ ወሬ ይወራል። ስለምን የሰማሽው? ለሳቱ ምንድነው ያልከው? ምን አልኩት? ባሮክን ደብድባችሁት ከትምህርት ቤት እንዲቀር ፈልጋለሁ ያልከውን ያልሰማው ነው የመሰለክ? እና ታዲያ አርፎ አልቀመጥ ካለ ምን ላድርገው? ቆይ ራስክ ለምን እንደው እንዳትጋፈጠው? እኔ ከመተዋወትማ ከመሲ ጋር እጣላለሁ። ቆይ እንደ ፈሪል ታስደበድበው ነው? ሌላ አማራጭ የለኝም። እኔ ይሻልልክም። እኔ ደብድብልኝ አላልኩሽ? እኔ ደግሞ እነሳቱ እንዲደበድቡት አልፈቅድም። ምን አገባሽ? ያገባኛል። እስቲ ጫፉን ይንኩትና ወየውልክ። አረ እያስፈራራሽኝ ነው? አዎ ልጁ ምስኪን ነው። እንደምትለው አይነት ጸባይ የለውም። በጀመርከው መንገድ ማስቀጠል ትችላለህ፣ ግን ደግሞ ስታስደበድበው ዝም ብያ ላይክ። ትሰምኛለሽ? ከፈለክሽ ተደርቢለትሽ። እደረብለታለሁ፣ ግን በሱ ብቻ ያበቃ እና ሄጄ ለመሲ ያደረከውን ሁሉንም ነገር ነግራታለሁ። ትሰምኛለሽ? የዛኔ በህይወትሽ ፍረጂ። እፈርዳለሁ። ቆይ እኔ የምለው ትናንትና ለመጣ ልጅ ወግነሽ እኔን ለማጥቃት የወሰንሽው ፎንቃ ገብቶልሻል እንዴ? እኔ ፎንቃ እያልኩኝ መጃጃል እንደማይመቸኝ ጠንቅቀህ ታውቃለህ። ሁኔታሽ ግን አይመስልም። እንደፈለክ አስበው፣ ግን የሳቱን ጉዳይ ግን እረፍ። ያንቺ ልጅ ግን አትጎራበጭኝ። ታይ አስብበት። እሺ ልጅ አማታል እንዴ? ቆይ እኔ ግን ምንድነው ያም እየተነሳ ባከረኝ የሚፈጥርብኝ? አንበሴ አይ አሬ ይደብራል። ምንድነው እንደዚህ የምትሆነው? ምን ሆንክ? እስካሁን እኮ ጓደኛሞች መሆናችንን እየተቀበልክ አመስልም። አይ መቀበልማ እኮ ተቀብያለሁ። ታዲያ ምንድነው እንደዚህ ፊት ምነሳ? ምናልባት እንግዲህ ካሳለፍኩት ህይወት አንፃር አዲስ ህይወት ሲመጣ ተጠራጣሪ ሆኜ ይሆናል። ይሄን ያህል ምን ብታሳልፍ ነው በዚህ ያክል ተጠራጣሪ ሆንከው? እሱን ተውና ባይሆን አንተ እንዴ? እንደና ነኝ። ያውን ግራ እየተጋባው። ለምን ነው ግራ የሚገባ? የኔ ታሪክ ኮተቱ ብዙ ነው። ባይሆን አንተ ጋር ላይፍ እንዴት ነች? እንደተለመደው በጣም አሪፍ። እና ታዲያ ዝግጅት ምን እንዴት ነው? የምን ዝግጅት እንዴ? ብቻ ይሄንንም ረስተው እንዳይሆን በቅርቡ እኮ ፑል እንጫወታለን ተባብለናል። ፑል አይደለም ፔስ ነው። እንጎበዝ ልጅ። አየህ እኔም እንዳረሰው ለማረጋገጥ ነበር። እና ታዲያ ዝግጅት ምን እንዴት ነው? ይገርማል። ሌላ ከልጅነት የጀመረው ቤት ውስጥ ተዘግቶብኝ ስላደኩኝ መዝናኛ ፔስ ነበር። ስለዚህ አንተን ለማሸነፍ ይሄን ያለም ልምምድ ወይ ደግሞ ዝግጅት ማድረግ አይጠበቅብኝም። እንዲያው አሸንፋለሁ እያልከኝ ነው? እንዴት ነው የሚገባው? ደስ ይለኛል። እንደዚህ ፎክረ ግን ባሸነፈ ምክንያት ስለምታጣ ጉራህን ትንሽ በልክ ብታረጋት። እኔ እኮ ያረኝ እኔም እኮ ይላል። መልካም። ስለዚህ ሁሉንም ነገር ሜዳ ላይ እናያለን። በጣም አሪፍ። እንደሱ ሳይሻል አይቀርም። እና መቼ እናደርገው? አንተ ደስ ባለ ጊዜ ማድረግ እንችላለን። አሁን ግን ይሄን ኮንፊደንስን ሳይው ትንሽ ፍርሃት ነገር እያዘኝ ነው። ስለዚህ ለኔ ለራሱ ጥሩ የመዘጋጃ ጊዜ ያስፈልገኛል ማለት ነው። አይ ጥሩ አስበሃል። ቆይ ግን ቅድም ስትናገር ከልጅነት የጀምሮ ቤት ተዘግቶብኝ ነው ያደኩት ስትል ሰማሁ ልበል? እና ችግር አለው? ለምንድን ነው ብቻህን ዘግቶ ያሳደጉ? ማን ሄላ አማገባው ነው የሚገባ ሰው አይናገር። ደስ አይለኝም። እኔም ያናደኛል። ስለዚህ ቦታ ነው። በጣም አሪፍ ያሬድ። ሳታስብም ቢሆን አሪፍ የሆነ ነገር ነው የነገርከኝ። ሀይ ዳጊ፣ እንዴት ነህ? እንዴት ነሽ? አለሁልህ፣ ደህና ነኝ። አንቺ ቆይ አንቺ አሁንም ሚጣና ሚዲ ላይ ነሽ እንዴ? እንደዛ ነገር። ይኸውልሽ በህይወትሽ ውስጥ ግን ምን እንደሚያስጠላ ታውቂያለሽ? ምንድነው? ትናንት የተሰጠሽን ስም መቀየር። ዳጊ አልገባኝም። እስቲ ግልጽ አድርገው። እርግጥ ነው እዩሲ በትናንትና ህይወቱ ጥሩ ስም አልነበረው። በሴት ልጅ መወደድ ይፈልግ ነበር እና አሁን ግን ያዩሲ ጠፍቶ በቃ ሌላ ሰው ሆኗል። አይምሰልህ። ማንነት መቀየር እንደዚህ ቀላል አይደለም። ይኸው ማንነትን ለመቀየር እኮ እኔ ጥሩ ምሳሌ ነኝ። ለምሳሌ እኔን ተመልከች። በትናንትና ህይወቴ ፈሪ፣ ሐሳቡን መናገር የማይችል እንደገና ደግሞ አለ አይደል በሴቶች መወደድ የማይችል እንደዚህ አይነት ሰው ነበርኩ። ዛሬስ? አሁንማ በመጠኑም ቢሆን ደፋር፣ አላማውን የሚያውቅ የሚፈልገውንና የሚያስፈልገውን ጠንቅቆ የሚያውቅ ልጅ ሆኛለሁ። በመጠኑም ቢሆን ደግሞ ሴቶች በጣም እየወደዱኝ።
እሱንማ አየነው እኮ። ስለዚህ የትናንት ማንነት አይቀየርም ማለት አትችልም። ግን ዳጊ አንተ የተቀየርክበት ሁኔታና እዩስ ያለበት ሁኔታ በጣም ይለያያል። ይኸውልሽ እኔ እዩስ እንደዚህ ሆነ አይቼው አላውቅም። በቃ በጣም ነው የሚያፈቅርሽ። ውሸት ነው። እማትሙት የምሬን ነው። ቆይ አንተ እንደዚህ እንዴት እርግጠኛ ሆንክ? ይኸውልሽ በደንብ አጣርቻለሁ። ግን ይህን ስልሽ የሚሪንና የሚጣን ነገር አታጣሪ እያልኩሽ አይደለም። እና ምን እያልከኝ? ከጥላቻና ከንዴት መንፈስ ወጣ ብለሽ ነገሮችን በሰከነ መንፈስ ለማጣራት ሞክሪ። ደግሞም የሚላክልሽን ቴክስቶች ሙሉ ለሙሉ አትመኝ። በተሻለሽ መጠን ደግሞ ለማመዛዘን ሞክሪ። ያኔ የቱ ጋር መቆም እንዳለብሽ ታውቂያለሽ። እሺ፣ ለማንኛውም የመጣሁት ልነግርሽ። አመሰግናለሁ። እሺ ዳጊ፣ በቃ ቻው። ሌላ ጊዜ እንገናኛለን። ቻው። በቃ ይሄንን ነው እነግርሻለሁ ምናምን ያልሽ? ደመረ ቀስቴን ሊገለው ነው እያልኩሽ እኮ ነው። ደመረ ይሄንን በፍጹም አያደርግም። እሺ ለምንድን ነው የማያደርገው? ምክንያቱም ቀስቴ እንዳልወጋው ስለሚያውቅ። ታዲያ ማን ነው የወጋው? የተፈጠረውን ነገር እርግጠኛ ባልሆንም አሁን ላይ የሆነ ፍንጭ ተገኝቷል ምናምን እያሉ ነው። ምን አይነት ፍንጭ? ደመረ የተወጋበት ቢላዋ ላይ ያለው አሻራ ጠፍቷል። ነገር ግን ደግሞ ደመረ ሲወጋ የለበሰው ልብስ ላይ የተገኘ አሻራ አለ ብለዋል። የምን አሻራ? የቀስቴ ያልሆነ አሻራ። እና የማን አሻራ ነው? ምናልባት የሴት ምናምን ሊሆን ይችላል ብለዋል። የምን ሴት? ምን ነው ደነገጥሽ? ለምን ደነግጣለሁ? ምናልባት ሴት ስለሆንሽ። አንቺም እኮ ሴት ነሽ። እኔ ግን የምወጋ ሴት አይደለሁም። ታዲያ ማን ነው የሚወጋው ሴት? ጸጋ፣ አሁን መናገር የምችለው ስለ ራሴ ብቻ ነው። አሁን መሄድ አለብኝ። አንቺ ብሽቅ፣ አሁን የሆነ ነገር እንደምታውቂ ይገባል። እኔ ጸጋ ደግሞ ምን እንደማደርግሽ ነው ያውቃለሁ። እንዴት ብታደል ነው ቀኔን ባንቺ ውበት የጀመርኩት? ጸልያህ ነው ማለት ነው ከቤት የወጣው? ኧረ ጭው፣ እኔ እንደዚህ አልጠበቅኩም ነበር። ምን ነበር የጠበቅኩት? ያው እንደ ትላንትናው ቁጣ ወይ ደግሞ አትሟዘዝ፣ አትጃጃል ምናምን የሚሉ ቃላቶችን እማትገመቱ ሰዎችን የሚለውን ትሬንድ አላየከው? ቲክቶከሩ ጆኒን ያሳየሽ? ምን ነው እኔ አይን የለኝም እንዴ? እኔ እነዛ ለማለት ፈልጌ አይደለም። ያው ብዙ ጊዜ የለሽም ብዬ ነው። ማለት ምን ስራ አለኝ? እኔ ማሰብ በራሱ እኮ ትልቅ ስራ ነው። በምን አወቅ ስላንተ እንደማስብ? ዛሬማ በህልምሽ አይተሽኛል መሰለኝ። እንደነጋልሽ ነው የመጣሽው። ጉረኛ። እሺ፣ ግቢ እንደገባሽ መጀመሪያ ማን ነው ልታገኝልሽ? አንተ። ጆኒስ? ለሱ ብዙ ሰዓት ነው የምሰጠው። ምንም ይሁን ዋናው መጀመሪያ ላይ እኔ መተሽ ማየትሽ ነው። ከአለም ጋር እንዴት ናችሁ? አረ መሸጋገሪያ ምናምን የሚባል ነገር አለ። በአንድ ሀሳብ ግልብጥ ታደርጊያለሽ። መልስልኝ። እሺ፣ ለጊዜው እንተራራቅ ነው። አንተ ነህ መቅረብ ያልፈለግከው አይደለ? አናዳኛለች። እና ከብርክቲ ጋር መቀራረብ ተመችቷል? ከአንቺ ጋር እንደመሆነው ግን አይሆንም። መቀራረባችሁ አሪፍ ነው። ምናልባት የድሮ ፍቅራችሁ እንዲያገረሽ ያደርገዋል። አታስቢ፣ አያገረሽም። አሁን ልቤ ውስጥ ያለሽው አንቺ ብቻ ነሽ። ውሸታ። ምን ከፍቼ ላሳይሽ? አይታየም ብለህ ነው? ይሄኔ ቢከፈት እንደ ቀበሌ ቤት በፓርቲሽን ከፋፍለ ለብዙ ሴቶች አስረክበሃል። አረ ጨዋታ! ዛሬ ከየት ነው እንደዚህ አይነት ጨዋታ ያመጣሽው? አንዳንዴ እንደዚህ ነኝ። ሁሌም እንደዚህ ነኝ። ቆይ ግን ዛሬ በጧቱ ምን ታገኝቶ ነው እንደዚህ ፈታ ያልሽው? ትላንትና እኮ ከዚህ በተቃራኒው ስሜት ውስጥ ነበርሽ። ያው ስሜት ያብረኛል አደረማ። ለነገሩ አብሬሽ ያደርኩት እኔ ነኝ። ወረኛ። በቃ እኔ ልሂድ። ይሄን ያህል ቀንህን ካሳመርኩልህ ይበቃል። ምን ራስህ ነህ ያልከው? እሺ፣ ደሴ ደግሞ እጥፍ ድርብ እንዲሆን አክፈሽ አንዴ ሳም አድርገሽ የምትሄጂ። ሲያምርክ ይቅር ባይሆን ጆኒዬን እጄ ቅፍ አድርጌ ልሳማ። አጉል ቅናት ለማስቀናት እየሞከርሽ ነው። አይዞክ፣ ላንተም ብርክቲ ትመጣልሃለች። አሃ፣ አንቺ በሷ ነው ማለት ነው የምትቀኘው? ወሬ አታጣም ጣማ። እኔ እወድሻለሁ። እኔ ደግሞ ታስጠላኛለህ። በተቃራኒው ነው። ባክሽ ወደውን ቆርጧታል በጣም እንጂ ቤዚቲ። አሁን የሆነ ነገር ለማድረግ መሞከረው የማይቀር ነው። በጣም ግን ማለት ነው ምንም ሆነ ምንም እዚህ ጨዋታ ውስጥ አደፍረስን ከተው ልታስፈራራሽ ብትሞክር ነው ለኛ የሚጠቅመን። እሱን ነገር እኮ ማድረጓ እኮ በፍጹም የማይቀር ነው። አንቺ ግን እንደው ምን ጉድ ናት? ቲ
ደመረ ቀስቴ ሊገለው እያፈላለገው ስለሆነ ሮጠሽ ሄደሽ ለቹቻ ነገሪያት ምን አብላል ታታለኛት ሞክር መሰለሽ? አይ ቤዚቲ እሷ እኮ እርሜል እንኳን እኛን ፋራ አርጋ መኖር የሚችል መስሏት እኮ ነው። በጣም የምትገርም ጉድ ናት። እኔ የምልሽ ግን አሁን እሱን አግኝተ ነው ሚጤጤን እንደማይወስድብን እርግጠኛ ከሆነም በኋላ ምንም አታመጣም አይደል? ልጅቷ የምታረገው ነገር መገመት በጣም ከባድ ነው። ነገር ግን ያለን የመጨረሻ አማራጭ ይሄ ነው ቤዚቲ። እስቲ እናያለን ብቻ። ይኸውልሽ የኔ እናት ይሄኔ እኮ የሆነ ቦታ ተደብቃ እያየችን ነው የሚሆነው። በጊዜ ብንለይ በጣም ጥሩ ነው። እሺ አዎ እሱ ጥሩ ሀሳብ ነው። በቃ አይዞሽ የኔ ቆንጆ። ይኸውልሽ አሁን በጣም ጥሩ መንገድ ነው የጀመርነው። ይበቃ አይዞሽ አትደንግጪ። ምን የሚያስደነግጥ ነገር አለ? ሁኔታሽ ግን እንደሱ አይመስልም። የማርያም ብቅል እየፈጫው ነው ሳልረሳውት። ሰይጣን አየሽ መስሎሽ ነው እንዴ እንደዛ የምትይው? ነበር ግን ደግሞ አልተሳሳትኩም። አሁን ፈለግሽ? ቆይ ምን እያደረግሽ ነበር? ላንቺ የማስረዳት ኃላፊነት የለብኝም። አለብሽ እንጂ የኔ የሆነን ሰው በድብቅ እያገኘሽ ነው። እስከማውቀው ድረስ ያንቺ የሚባል ሰው የለም። እንደርጎ ዝም ሁሉም ቦታ እየዞርሽ ጥልቅ ማለት ስለምትወጂ ነው። ትንሽ ጊዜ ብቻ ጠብቂኝ። ሁላችሁም በይፋ ኤላ የኔ እንደሆነ ታውቃላችሁ። መኝታ አይከለከልም። ዓለምን ተገላገልኩ ስል አሁን ደግሞ አንቺ ነሽ እያስቸገርሽኝ ያለሽ። እና እኔንስ እንዴት ልታስወግጂኝ አሰብሽ? ያንቺ ቀላል ነው። ብዙም አታለፊኝም። ህይወትሽን ብጥብጥ ሳረገው ትስተካከያለሽ። ከጆኒ ጋር ልታጣይኝ ነው? ካላረፍሻው አታደርጊው። ለምን አላደርገው? ያው ከጆኒ ጋር ስጣላ ኤላኔን ለመቅረብ በቂ ጊዜ ያገኛል። እሱን ደግሞ አንቺ አትፈልጊ። አታስቢ፣ የሆነ መንገድ አላጣም። ጠብቅሻለሁ። ቆይ አለም ግን እንዴት ነው ልታዝዝሽ አለችው? ባይዘው አላዘዘችኝም። ያወራነውን አንቺ እንዳሰሚ ብቻ ነው ያደረግነው። የሆነ ነገርም ሸቶኛል። በቅርቡ የምደርስበት ይሆናል። ቆይ ግን አንቺ ልጅ እንደርጎ ዝም ሁሉም ቦታ ጥልቅ ማለት አይሰለችሽም? በቅርቡ እንገናኛለን፣ ጠብቂ። እግዚአብሔር ይመስገን። ምን ነው ብቻሽ? በዛ ላይ በሀሳብ ተውጠሻል። ኧረ ምን ያው ስለ አቡሽ እያሰብኩ ነው። አቡሽ ገጠር ሄደ የሚባለው እውነት ነው እንዴ? ማን ነገር? የሆነ ሰው ገባኝ። አሁንም ትደዋወላላችሁ ማለት ነው? አይ አንዳንዴ ነው ስናፕቻት ላይ የምንለው። ለማንኛውም ያው ጠንቀቅ እያላችሁ አታስቢ። ግን እንዴት ልመጣ ቻልክ? ኧረ እንዲሁ ናፈቀች። አሁንም የተለመደውን ፌቨር እንድሰራላችሁ አይደል? ካስቸገረሽ ግን መቅረት ይችላል። ኧረ ምን ማስቸገር ነው እንዴ? የዛኔ የበደልኳችሁን በደል እኮ አሁን አጋጣሚውን ሳገኝ በደንብ መጠቀም ነው ያለብኝ ወንድም። እሺ እና ታዲያ ምን አሰብሽ? አሁን ክላስ አካባቢ በጣም ብዙ ተማሪዎች ስለሚኖሩ ባለፈው የተላቀሳችሁበት ቦታ ጠብቀኝ። ባለፈው የተላቀሳችሁበት ነው ያልሽው? እንዳልሰበደት ነው። አይ አለ አይደል? በቃ አንዳንድ ነገሮች ነው። ለማንኛውም ያልኩ ቦታ ጠብቀኝ። እሺ መኮንን ጥሩ ሰው ነው የደወልኩት። እንደውም ስፈልግ ነበር። የት ነህ? ይኸውልህ እሱ አያገባም ሰውዬ። ላገኝ እፈልጋለሁ። አሁን አልችልም። ለምን? ሰውዬ አያገባም አልኩህ እኮ። አደፍረስ የት እንዳለ አውቃለሁ። ምን እየቀለድክ ነው አይደለም? አልቀለድኩም። ስታይል እና ታዲያ የት ልምጣ? እናንተ ሰፈር ጠብቀኝ፣ እኔ ራሴ እመጣለሁ። ስታይል እሺ፣ አፍጥነው። አንተ ውሻ አጉል ሙድ አራምዳለሁ ብትል ግን የማይሆን ነገር ውስጥ ነው የምትገባው። ጉዳይ እንዴት ነው? ምን ነው ደግሞ ብቻዋን ፍቅረኛ የለችም እንዴ? ምን ብለሽ ነው የጠራሽ?
ጉዳይ ወደድከው? ምን ማለት ነው እሱ ደግሞ? ጉዳይ ደግሞ ተዋ። ቆይ ይሄ ምን ማብራሪያ ያስፈልገዋል? እኔ ፈለግኩ። እንግዲህ አንተ ማለት የሙሉ ቀን ስራዬ፣ የሌሊት ሀሳቤ፣ በቃ ምን አለፋው ሁሉ ነገር ነህ። ለዛ ነው ጉዳይ ያልኩክ። ወደድከው? ብርክቲ እንደዚህ ነገር እኔ አልፈልግም። ካልወደድኩ አልወደድኩትም በለኝ፣ ወይ ደግሞ ሌላ ምክንያት ሰጠኝ፣ እንቀይረዋለን። ዝም ብሎ አልፈልግም ማለት አለ እንዴ? አንቺ ልጅ ቆይ ምን ይሻልሻል? እኔ እንጃ። እስኪ አንተ ንገረኝ፣ ምን ይሻለኛል? እኔ ምን አውቃለሁ? ግን ምን ሆነ ነው በየሰዓቱ እየመጣ ቼክ ማታደርገኝ? ለምንድን ነው ቼክ ማድረግሽ? ቆይ ባንተ ምክንያት ስንት ማስፈራሪያ እንደሚደርስብኝ ታውቃለህ? እና ቼክ አለማድረግ ትክክል ነው ብለህ ታስባለህ? እና ቼክ ሳያደርግሽ ሁሌ መታየት አለብኝ? ስለዚህ በድብቅ እያየኸኝ ነው። እንግዲህ እኔ በራሴ መንገድ እየተከታተልኩሽ አለቀ። የኔ ጀግና፣ ድሮም እኮ በእኔ የሚጨክን አንጀት እንደሌለ አውቃለሁ። ጨረሽ? ልታባረረኝ ነው? አይ እሱን ማድረግ እንደማልችል ታውቂያለሽ። ስለምትወደኝ ነው? እንደፈለግሽ ማሰብ ትችላለሽ። ቆይ ግን ሚስትህ ከየት ሄዳ ነው? የትኛዋ ሚስቴ? ወይ መከራዬ በስቶ ተምታቶብካ። ቆይ ግን አሁን ከስንቱ አስጥዬ ነው ማገባክ? ብርክቲ በእናትሽ ተይኝ። ለማንኛውም ምን ያወራሁት ስለ አለም ነው። ምን ነው እናፈቀችሽ? እሷ ልትናፍቀኝ ደግሞ ናፍቀኝ ቀን ይበላሽ እንዴ? ታዲያ ከመሬት ተነስተሽ ስለሷ ስጠይቂ ምን ልበል? የሆነ ጠቅላላ እውቀት ነው። ጠላትህ ከአይን መራቅ የለበትም ይባል የለ? ጠላትሽ እንደሆነች እንዴ የምታስቢው? አይ ወዳጄ፣ አንድ ነገር ልንገርህ። አንተ ምስነካብኝ ማንኛውም ሴት ለምን የእናቴ ልጅ አትሆንም? ጠላቴ ነች። አንቺ ልጅ አረጋጊው እንጂ። ማበዱን ስለምወደው መረጋጋት አልፈልግም። ለማንኛውም ብቻህን መሆን ስለምትፈልግ እኔ ልሂድ። እሺ ባይ ልቤ። ቻው ሀቢብቲ። ሀቢብቲ ነው ያልከው? አዎ። ምን ነው ችግር አለ? ኧረ የለውም። አየህ አሁንም የልብ እስትንፋስ ያለው እኔ ጋር ነው። ሀቢብቲ ማን ነው? ብርክቲ በእናትሽ ተይኝ። እኔም እወድሃለሁ። ደህና ሁን። ቻው። መጣች እኮ። ማን? ኪያ ናታ። አይ ባሩክ፣ ቆይ ምን እየሆንክ እንደሆነ ግን ታውቀዋል? ደግሞ ምን ሆንኩኝ? ቆይ ትምህርት ቤት መቅረብ በሷ ተጀመረ እንዴ? እሱም አልተጀመረም፣ ግን ምን አጋጥሟት ይሆን የሚለው እኮ ነው እያሳሰበኝ ያለው። ይኸውልህ እንደዚህ ስትጨነቅ አይታ ወዶኛል ብላ እንዳትንጠባረርብክ። አይ መሲ፣ እሷ እንደዚህ ነገር እኮ አታስብም አይደለ? እንኳን እሷ እኔም እያሰብኩ ነው። ምን ይዞሃል ምናምን ልትይ እንዳይሆን። አዎ መሲ ደግሞ በቃ ምንም ነው አይደለ? ሰው ማታምኝ ፍቅርና ውሃ ሲወስድ እያሳሳቀ ነው ሲሉ ሰምቻለሁ። ምን አንቺ የናታን ፍቅር እያሳሳቀ እንደወሰደሽ ማለት ነው? የናታን ፍቅርማ ምን እያሳሳቀ ይወስደኛል? አይኔን እያየ እጄን ጠምዞ ነው እንጂ ጉዴ ሰራኝ። የሚገርም ገለጻ ነው። አንተ ደግሞ በቃላት መደመም ስትወድ ሰዎች ፍቅራቸውን ለመግለጽ የሚሰካኩት ቃላቶችን መስማት በጣም ያስደስተኛል። እሺ ይሄኛ ተደሳች። እኔ የምለው እሱን ታየው ነው። ዛሬ ምንድነው ትወና የለም እንዴ? እኔ ትወና በጣም ይናፈቀኝ። ቦክስ ሳልናፈቀ? ኧረ በስመ አብ ምን ያልናፈቀኝ አይደለም። ለኔ ላንቺ ራሱ ለወደፊትሽ በጣም ነው ማስብልሽ። እንዴት? ልጁ ምንም የማይገባው ደነዝ ነው። ቢገባውም በዱላ ምናምን ነው የሚገባው። እንደውም አንተ ላይ በጣም ተረጋግቷል። አንቺ ስላስፈራራሽ ሆኗ። ልጁ ግን በጣም ይወድሻል። እንደሚወደኝ አውቃለሁ። ለዛ ነው እኔም መቁረጥ የከበደኝ። ግን በቃ ቃላቱን ማውጣት በጣም ዳገት ነው የሆነበት። መሲ አሁንስ በጣም አሳዘንሽኝ። ምን ላድርግ ባሮክ? የ40 ቀን እድሌ ነው። ምን የ40 ቀን እድሌ ነው? አዎ። ምን ማለት ነው ደግሞ እሱ? እባክህ እኔም አላውቀውም። ሳታውቂ ነው እንዴ ዝም ብለሽ የምትዘባርቂ? ሲወርድ ሲዋረድ የመጣ ቃላት ነው። በቃ ዋናው እኔ እናንተ መግባባታችንና ትክክለኛ ቦታው ላይ መግባቱ ነው። እሱማ ተግባብተንበታል። ምን መመራመሩ ምናምን እባክህ ራስ ላይ ስራ ማብዛት ነው። እሺ እና ምን እናድርግ እያልሽ ነው? አላውቅም። እስኪ እናስበው። ኦኬ እናስብ። ተናገራ ሰው ያደፍር ሴት ነው ያለው። እነግርሃለሁ። መጀመሪያ ግን የምጠይቀህ ነገር አለ። ምንድን ነው? ይህ ቁጥር ማን ነው? አላውቀውም። እሱን እርግጠኛ መሆነው ስልክህን አይቼ ካረጋገጥኩ በኋላ ነው። እሺ እሰጥሃለሁ፣ ግን ከዛ በኋላ ያደፍር ሴት እንዳለ ትነግረኛለህ። አታስብ።
ጋ እሺ አሁን ተናገር። አደፍርስ የት ነው ያለው? አዲስ አበባ የለም። እና ታዲያ የት ነው ያለው? የሚጤጤ አክስት ወይ ደግሞ እህቱ ጋር ሐዋሳ ነው ያለው። እርግጠኛ ነህ? አዎ እርግጠኛ ነኝ። ግን ጸጋ ከፈለገችው ወዲያውኑ ይመጣል። ዋሽተኸኛል። አልዋሸሁክም። ለማንኛውም አሁን መሄድ ይኖርብኛል። በአንተ ቤት አሁን ፎንቄ ለጸጋ የላከችውን የሚስጥር ቁጥር መፈለግ ነው። እኔ እኮ ቀስቴ ነኝ። አላወከኝም እንዴ? ይህ ቁጥር የቹቹ የድብቅ ቁጥር ቢሆን ኖሮ የቀስቴ ስልክ ሊያገኙ ነበር። ጸጋ አንሺው አንሺው። ጆኒዬ የኔ ፍልቅልቅ ወይዬ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ኡፍ ምን አባቴ ላድርግልሽ? ዝፈንልኝ። ምን ብዬ? የወንድሙ ጅራን የኔ ጉዳይ የሚለው ትንሽ ጉንፋን ቢጤ ያማኛል። ድምፅ ላይ ለውጥ ስለማያመጣ ችግር የለው። ድምፅ አያምርም እያልሽ ነው? አላማማሩን እኮ ነው የምወደው። ኧረ እኔ ላይ ሙድ መያዝ ጀመርሽ? አሁን ወሬ አታብዛ፣ ቀጥል። እሺ ግን የጠዋት ድምፅ ነው። እሺ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። የኔ ቆንጆ እንዲቀጥለው የቀን ጨለማ ዘመኔን ሐዘኔን ከወደኩበት ብነሳ ባንቺ ብርታት ነው አረሳም በፍጹም ሺ ጉዳይ ቢደረደር ሃይ ፒች ላይ ብዙም አይደለም ባክሎ ላይም የለህም። እኔ ለአንቺ ብዬ ሃይ ፒች ሎ ፒች እያልኩ እንከራተታለሁ። አንቺ ላይ ሙድ ትይዣለሽ አይደል? በፍጹም እኔ ላይ ነው ሙድ የምትይው። ኧረ ገደልከኝ። እኔ ልሙትልሽ ያኔ ሮሚዮ ወይ የኔ ጁሊየት። የኔ አባት ይሄ ድብቅ ፍቅር ግን የሆነ ደስ የሚል ነገር አለው ልበል። ወደድሽው? በጣም እንጂ አንተ እኔን ለማግኘት አልፈህ የምትመጣቸው ያ ሁሉ መሰናክሎች ብቻ ደስ እያሉኝ ነው። ስለዚህ እንደዛ ከሆነ ይሄ ችግር አይፈታ እያልሽ ነው? እኔ እንደዛ አላልኩ። እና ምንድን የሆነ ነገር አስተውዬ ነው። የኔ አስተዋይ ምን አስተውለሽ እስቲ ንገሪኝ። ፍቅር ካለ በምንም አይነት ሲቹዌሽን ውስጥም ቢሆን መገናኘት እንደሚቻል። ልክ ነሽ የኔ ፍቅር። እኔ የምልህ አባትን ስለናት ጠይቃቸው እንዴ? ባለፈው እንዳልኩሽ ነው። በቃ አንተ ከቤዛ ጋር ያለን ነገር ካቋረጥክ እኔና ተናቶሽ ሰጠን የሚለኝ። ቆይ እሺ እኔና አንተ ነገር እንደተቋረጠ ምን ብናሳያቸው ነው የሚያምነው? ግን ይሄ ነገር ምንም እያማረኝ አይደለም። በእርግጠኝነት የሆነ ሰል ላይ መድቦብን ነው የሚሆነው። እሱማ እንደዛ ነው የሚሆነው። ግን ፈጣሪ ይጠብቀናል። ቆይ አንቺ ለምን አይገባሽም? ከህይወቴ ውጭልኝ አልኩሽ አይደለ ጸጋ? ለምን ከህይወቴ አትወጭልኝም? ሴትዮ ያምሻል እንዴ? አዎ ያመኛል። በአንቺ ንዴት ምክንያት በጣም እየተበሳጨሁ ነው። በጣም እያመመኝ ነው። ቻሞታል እንዴ? ያሬድ በእርግጠኝነት የሆነ ነገር ተፈጥሯል። ጸጋ አንቺ ሴትዮ ከመንገድ ይዞር በይልኝ። ቆይ በጣም ያበዛሽው አልመሰለሽም? ያሬድ በእርግጠኝነት የሌለኛ ኮድ ለመስጠት እየሞከረች ነው። የሆነ ነገር ማድረግ አለብን። አሁን የሆነ ነገር እንዳለ እንድጠረጥር አደረግሽኝ። ምንድነው ደግሞ እሱ? እሱን አሳይሻለሁ።
የሆነ ነገር እንደነበረማ እርግጠኛ ነኝ። ሰሚኛለሽ? ከዚህ በኋላ አጠገቤ እንድትደርሽ አልፈልግም። በመንገዴ እንዳላይሽ እሺ? ቆይቼ ልጅ ያማታል እንዴ? ሄሎ መኮንን፣ ያልሽኝን ነገር ለማድረግ ሞክሬ ነበር፣ ግን የቀስቴ ስልክ ላይ ቁጥሩ ሴቭ አልተደረገም። ታዲያ የሚጫወትብኝ ማን ነው? በእርግጠኝነት ደመረ ነው የሚሆነው። በቃ እሱን ስንገናኝ እናወራዋለን። ምስጋና ያስፈልግ ለስጦታ አይደለም እና ለምን ነው? ስላሰብክልኝ ብቻ። ማሰብ እኮ ግዴታዬ ነው። ግዴታማ አይደለም። ግዴታዬ ነው እንጂ ገና ለገና ተማሪ ነው፣ ገንዘብ ከየትም ሊያመጣ አይችልም ብለሽ ነው? እሱ አንደኛው ምክንያቴ ነው። እሺ ሌላኛውስ? እያናደድኩ ስሜትን እየጎዳው እንደሆነ አውቃለሁ። እና እሱ ከስጦታው ጋር ምን ያገናኘዋል? አይገባኝማ። ቆይ እኔ ስደሰት ብቻ ነው እንዴ ማሰብ ያለብኝ? የፍቅር ጥያቄን አልተቀበልኩም። አንተ እንደምትፈልገው እየሆንኩ አይደለም። እረዳሻለሁ። ፍቅር እኮ ቀላል ነገር አይደለም። ዝም ብሎ እንደማይፈልግ እቃ አውጥቶ መጣል አይቻልም። ስለተረዳኝ አመሰግናለሁ። እኔም ደግሞ እኮ እንደምታውቂው ቶሎ ተስፋ የምቆርጥ ሰው አይደለሁም። ከዚህ በላይ ከምትጎዳ ለምን እንዳትጨርሺው። ካሌብን እኮ ላንተ ብዬ ነው። ይገባኛል፣ ግን ደግሞ ተስፋ ቆርጬ ከምተው እስከምችለው ድረስ ብታገል ይሻለኛል። ቆይ ስሜቴ ባይቀየርስ? የነገን ማን ያውቃል? እሱስ ልክ ነህ። የነገን ማን ያውቃል? የማናችን እጣ ፈንታ ከማናችን ጋር እንደተጻፈ እኮ ፈጣሪ ነው የሚያውቀው። እሱስ ልክ ነህ። ሰው ያስባል፣ ፈጣሪ ደግሞ ያሳካዋል። ምኞቴ አንቺን የግል ያድርጎ በቃ በማይነጥፍ የፍቅር ባህር ውስጥ ይዤሽ መስመጥ ነው። ቆይ ግን ግጥም ምናምን ትሞካከራለህ እንዴ? ምን ነው? አይ ቃላቶች በጣም ተዋቡብኝ። ጓደኛዬን ሳቢን አስታወሰኝ። ገጣሚ ናት። ግጥም እንደቅልሽልሻት ያደረጋት ኤክስ ነበራት። ኦኬ። እኔ ምልሽ አንቺ እስክን ትጠያለሽ? አልጠላም። ሁሌ ኤላ ያነብልኝ ነበር። ወይ ሜላት ምንም ነገር እንዳትይኝ እሺ? አደራሽን። እሺ ዴሪ በቃ ምንም አልልሽ። ወይ ጎበዝ ልጅ አታርግ የተባለውን ነገር አላደርግም በል የተባለውን ነገር እሺ ሲል ቶሎ ያጋታው እደቂ። አሜን። መቼም ትረጅኛለሽ አይደለ? ሁሉንም ነገር እኮ ታያያልኩሽ ያለሁት በጣም ውስጥ ጭንቅንቅ ብሎ ስለሆነ ነው። አዎ ዴሪ ተረድቼሻለሁ። ውስጥሽ ባይጨናነቅ እንደምትሰሚኝ ያውቅ ነበር። ጎበዝ ልጅ። አይዞሽ ዴሪ፣ እንደተበጠበጥሽ አትቀሪም። ቴንክ ዩ። በቃ እንደዛ ከሆነ እኔ ልጅ ኧረ ነይ እስክስ ማለት የኔ ነው። ሆ ወዴት ነው የምትሄጂው? ተይ እንጂ እናቴ፣ የወሬም ቢሆን ግፍ አለው። አይ ያው ከራስሽ ጋር እንድትሆኚ ብዬ እኮ ነው። ሴትዮ ያምሻል እንዴ? እኔ ጭንቅላቴ ተበጠበጥ አልኩኝ እንጂ ጊዜ አጣልኩኝ። እሱማ አልሽም ሜላት፣ ብቻ ስለዛ እንጉልፋቱ የሆነ ልጅ ልታወሪኝ ከሆነ ሂጂ፣ አላወራም። እሺ ልጅ ነይ በቃ በቃ ነይ ቁጭ። ምን ብሎሽ ነው? ለውጡ ምንም ሊገባኝ አልቻለም። የሆነ ሰዓት ላይ እኔን የነካ ሁሉ ጠላቱ ነበር። ፍቅሩን በተግባር ነበር የሚገልጽልኝ። አንድ ጥያቄ ልጠይቅሽ። እሺ ምንድን ነው? ዳግምን ታፈቅሪያለሽ እንዴ? አረ ፍቅር? አረ እንደዛ የሚባል ነገር የለም። እንግዲያውስ የኔ እህት፣ እኔ ጄሪ ማማከር አገልግሎት የምሰጠው ላፈቀሩት ነው እንጂ ላላፈቀሩት አይደለም። ስለዚህ ልሂድ። እንዴ ጄሪ፣ የማርያም ብቅል እየፈጫው ነው ጄሪ። ትናንትና ለምንድን ነው ትተሽኝ ወደ ቤት ሄድሽው? ማለት
እኔ እኮ ባሮክ ስለመጣ ከሱ ጋር የምትሄጂ መስሎኝ ነበር። እና አሁን ምን ነው? ከኔ ጋር መሄድ ስለማትፈልጊ ነው። ለምንድን ነው የማልፈልገው? ጓደኛዬ አይደለክ እንዴ? ታዲያ ለምን ትተሽኝሽ? ባሮክ እኮ ቀድሞሽ እንደሄደ አውቃለሁ። ከሰብለ ጋር ቃል እንገዛ ስለሄድ ነው። እና ታዲያ ከኔ ጋር መግዛት አትችይም ነበር? የሴቶች ነገር ስለሆነ ነው። ለማንሽ? ቆይ ለምን ዋሻለሁ? ባሮክ ባይኖር ኖሮ ከኔ ጋር መሆን ያስደስትሻል? በጣም እንጂ። እናፍቅሻለሁ። ከምታስበው በላይ ትናፍቀኛለህ። ታውቂያለሽ፣ እኔ ደግሞ የጠላሽ መስሎኝ በጣም ከፍቶኝ ነበር። ናታን፣ አንተም በጭራሽ ልጠላህ አልችልም። እስኪ ሙት በይኝ። እንዴ አንተ ለምን ትሞታለህ? ጠላታችን ድብን ይበል። እሺ ድብን ይበል። ናታንዬ፣ ወይ አንዴ ልቀፍህ። ደስ ይለኛል። እኔ አንቺ ማጣት አልፈልግም። ግን ምን ዋጋ አለው? ባሮክ ባይኖርና ፍቅረኛዬም ጓደኛዬም አንተ ብትሆን ላፍታም ካጠገቤ ባትርቅ ደስተኛ ነበር። ግን ምን ዋጋ አለው? መሲ በቃ ተይው። ምን ልትለኝ ነበር? ለምን ተውከው? አረ ምንም። አረ በቃ ተውኩት። እኔ ናታን ንገረኝ። ታፈቅሪኛለሽ እንዴ? አይ ግን ባፈቅር ችግር አለ? ኃጢአት ይሆንብኛል ወይስ እኔ የሚያፈቅር ልብ የለኝም? አረ እንደዛም ለማለት ፈልጌ አይደለም። ግን ምን ዋጋ አለው? እንዴት? እኔ ባፈቅርህ እንኳን አንተ ልታፈቅረኝ አትችልም። ለምን? እኔ ማፍቀር አልችልም ወይስ ደግሞ ሌላ ምክንያት አለሽ? አይ እንዲሁ ዝም ብዬ ወንድምሽ ነኝ ስለምትለኝ ነው። ልክ ነሽ፣ ወንድምሽ ነኝ። በእርግጠኝነት ይህን ቴክስት ስታይ ትደውያለሽ። አንበሳ በይሳት ደግሞ እዚህ ምሰራለህ? የትስ ሆነ ምን አገባክ? አይ ምናልባት ያ ጓደኛ ልታዝናናው ከሄድክ ብዬ እኮ ነው። እማ ካሌብ ነው? ሌላ የተጎዳ ጓደኛ አለ? እንደተጎዳ በምን አወቅ? ያው ሰሞኑን ብርክቲ እሱን ጣል አድርጋ እኔ ጋር ስትመጣ ምናልባት ዲፕሬሽን ውስጥ ምናምን ከገባ ብዬ እኮ ነው። እንደማትሆነው ሲያውቅ ይተዋታል። ደግሞ ለሞላ ሴት አይ እንደዚህ ማቀለል አታድርገው። እሱ እኮ አላቀለሉም መስሎክ ነው። አንተ ግን ግፍ አትፈራም? የምን ግፍ? ስላሳለፋችሁት ጊዜ ብለህ እንኳን ትንሽ አታዝንላትም? ስላዘንኩላት እኮ ነው የቀረብኩት። አጉል ተስፋ ስትሰጣት እየጎዳካት። እየጎዳት ሳይሆን ፕሮቴክት እያደረኳት ነው። ከማንም ልጠብቃት እየሞከርኩ። ካሌብ ነው ማንም? አዎ ለኔ ማንም ነው። እሷን ፕሮቴክት ለማድረግ የማይችል ደካማ የሆነ ጓደኛ ነው ያለ። እስኪ ከህይወቱ አውጣና እንዴት ፕሮቴክት እንደማያደርጋት አብረን እንያ። አይሆንም። መቼም ቢሆን ለካሌብ ልተዋት አልችልም። አላህ አይጠቅምም። መሀል ቤት ብርክቲ ትጎዳለች። ሰላም እንድትሆኑ የምትፈልጉ ከሆነ ሁለታችሁም ካጠገቧ ራቁ። በዚህ ሰዓት ላይ ከአንተ ይልቅ ካሌብ ነው የሚያስፈልጋት። ምክንያቱም ንጹህ ፍቅር ይሰጣል። አንተ ግን በአጉል ራስ ወዳድነት እየጎዳካት ነው። ሲጀመር ይኸውልህ እኔ እናንተ መቼም ቢሆን ተስማምተን አናውቅም። ስለዚህ ማውራታችን ጉንጭ ማልፋት ነው የሚሆንብን። ሰላሙ
ሄሎ እኔ ክሊዮፓትራ። አንተ ሰውዬ ቆይ ግን ምንድነው ችግር? ፍቅር ነው። አንተ ምን አባ ፍቅር ችግር ሆኖ ያውቃል እንዴ? ተቀናቃኝ ከገባበት አዎ። ብቻ አሁንም የምታወራው ስለ ጊልያድ እንዳይሆን እንዴ። ከሱ ውጪ ሌላ ማን ጠላት አለኝ? ያ አሻንቲ ነበር። እሱ ደግሞ እዛች እማክያ ከምትባል ልጅ ጋር እየተጃጃለ ነው። አሁን ለምን እንደደወልክ ብቻ ንገረኝ። እሱማ ናፍቀሽኝ ነው። አንተ ኪሮ እኔ ተማሪ ነኝ እሺ፣ ምንም ለቀልድ የሚሆን ጊዜ የለኝም። ቆይ እኔ የምልሽ ስለ ፍቅር ስለ ናፍቆት ማውራት ምኑ ነው ቀልድ የሆነው? መቼም እየቀለድክብኝ ነው አይደለ? እንደዛ እንኳን አይደለም። ብቻ ጊልያድን አግኝተኸው እንዳይሆን። ወይ እሱማ 1-2 ሳምንት ካልጋ የሚነሳ አይመስለኝም። አንተ ግን ምኑ ከንቱ ነህ? እንዴት ትመታዋለህ? ምን ላድርግ ጄሪዬ፣ ባንቺ መጣብኛ። ኪሮ ወሬህን ከጨረስክ ስልኩን ልዘጋው ነው። ጄሪዬ ከክላስ ተውጪ ቆንጆ ኬክ ልጋብዝሽ፣ ምን ታስቢያለሽ? ኬክ? አዎ ኬክ። ደግሞ ዝም ብሎ ተራ ኬክ አይደለም እሺ፣ አለ የተባለ ኬክ ነው የምጋብዝሽ። አልፈልግም፣ ይቅርብ። ተይ ግን ጄሪ። እንዴ ምን አባት አስፈራራኛለህ? አልፈልግም አልኩ፣ አልፈልግም። እሱ መብትሽ ነው፣ ግን አስበሽዋል? ከክላስ ስትወጪ ኬክሽን ቁርስ እያልሽ ስትበይ፣ ከዛ ደግሞ ለስላሳሽን በስቶ ሳብስ ታረጊ፣ እንዴት ውስጥሽ እርክት እንደሚል አይደል? ታዲያሳ ከዛ በኋላ ደግሞ እዛው ቁጭ ብለን እያወራን ሌላ ኬክ ይመጣልሽና እሱ ቁርስ እያልሽ ስትበይ። እሺ የቱ ጋር ነው የምትጠብቀኝ? ተስማማሽ? አንተ አናታም፣ አሁን የቱ ጋር እንደምትጠብቀኝ ብቻ ንገረኝ። የተለመደው ቦታ ላይ ጠብቅሻለሁ። ይኸውልህ ሆዴን አልጮኸው ስመጣ ባጣ ግን አበቃለህ። እሺ እመኝኝ ክሊዮፓትራዬ፣ ስትመጪ አታጭኝም በፍጹም። በልበቃሽ ቻ ራቂና አስዋጥኝ። ሆ እንዴ እጭ ራበኝ። አስፈቅጄ ልሂድ እንዴ? እንዲህ በፈለኩሽ ሰዓት ስላገኘሁሽ በጣም ደስ ብሎኛል። አንተ አይደብርክም እንዴ? ምን አጠፋው ደግሞ? ቆይ አንተ በፈለከኝ ሰዓት የምታገኝ እቃ መሰልኩ? ኖ እንደሱ አይደለም። እኔ እኮ ባለፈው ፈልጌ ስላጣሁሽ አሁን ደግሞ እንዴ ስላገኘሁሽ በጣም ደስ ስላለኝ እኮ ነው። እንደሱ በላ አስደነገጥኳ። ኪያ ግን አንዳንዴ በጣም ነው ግራ የምታጋቢኝ። ቆይ ለምንድን ነው አጥብቀህ የፈለከኝ? እንዴ አስተማሪ አይደለሽ እንዴ? እንግዲህ አስተማሪውን በጉጉት የሚጠብቅ ተማሪ አይቼም ሰምቼም አላውቅም። እንግዲህ እኔ ትምህርቴን በጣም ስለምወድ አስተማሪን ደግሞ በጣም እፈልጋለሁ። ይሜ ያራዳልች። ይሜን ያልሽው? አዎ ምን ነው? ምን ማለት ነው? ይመች ማለት ነው። አጠር ስናደርገው ይሜ ይሆናል። እችን ነገር ወድጃታለሁ። ስታይል። ቅድም ትናንትና ለምን ቀረሽ ብዬ ስጠይቅሽ ስራ እየሰራ ነው ብለሽኝ ነበር። አዎ ኪዩ፣ እስኪ ስላንቺ ንገሪኝ። ስለኔ ምን ልንገርክ? አለ አይደል ኪያ ማናት፣ ስለ ፋሚሊዋ፣ ካልደበረሽ ደግሞ ስለ ፐርሰናል ላይፍሽ። ለምን ፈለክ? እንዴ ጓደኛሞች ነው አይደል እንዴ? ለዛ እኮ ነው። እንግዲህ ኪያ በጣም ያብታም ልጅ ናት። እናቴ ትልቅ የፕላስቲክ ማምረቻ አላት። ዳድ ግን ሞቷል። ስለ አባትሽ በጣም አዝናለሁ። ግን እናትሽ ፕላስቲክ ፋብሪካ ማምረቻ ነው ያላት ነው ያልሽኝ? የሚገርምክ ፋብሪካውን በትርፍ ሰዓቴ ማኔጅ ማድረገው ነኝ። በጣም ቢዚ ነሽ ማለት ነው። በጣም እንጂ። እንዴት ነው አንድ ቀን አታስጎበኝኝም? አረ ጣጣ የለውም። አንተ ብቻ ፈልግ እንጂ በደንብ ነው ማስጎበኝክ። ግን በዛ ልክ ሀብታሙ ናችሁ፣ ለምንድን ነው እንደ ደሃ አክት የምታረጊው? ኢንቫይሮንመንቱን ልምሰል ብዬ ነው። ያው ኢትዮጵያ ውስጥ ስትኖር እንደ ማህበረሰቡ ማች አድርገህ መኖር አለብክ። ገባካው? ኪያ በጣም ትልቁም ነገር ነው ግን እያስተማርሽኝ ያለሽው። እኔ ኪያ ከባድ ሰው ነኝ ስልክ በምክንያት ነው። ለዛሬ ይሄን አክል ከነገርኩ ይበቃል። ሌላውን ደግሞ ቀስ በቀስ ነገ እነግርካለሁ። እሺ። አይ ፋብሪካ ማንነቴን ብታውቅ ኖሮ መሳቅ ያስገርምህ ነበር። ምን አልሽኝ? አይ አሁን በቃ መሄድ አለብኝ። አይ ኪያ በዚህ ልክ ሀብታሙና እንደዚህ መሆኗ ግን በጣም ነው የሚገርመው። እኔ እኮ ቢጨንቀኝ ነው እንደዛ ስጮህ ነበር። አረ ደግ አደረግሽ በእናትሽ ሄሉ። እኛ እኮ ያንቺን ድምጽ ሰምተን ነው እሷ እንደመጣች ይገባል። እንደዛም ሆኖ እኮ ግን እናንተ ወዳላችሁበት ነበር የመጣችሁ። የት ሄዳችሁ ነው? እኛማ አዛኛው ግቢ ቶሎ ብለን ገባን። ከዛ ስልክ ስታወራ እየሰማናት ነው። ኧረ እባክሽ ከማን ጋር? ከመኮንን ጋር። ለዛውም ስለደመረ